ሰላም ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃ ቲዩብ ነው። ዛሬ ደግሞ አዳዲስ መረጃዎችን ይዘን መጥተናል። እንደሚከተለው እንከታተል። አዲስ የሆናችሁ ለቤቱ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጥሪ ያቀረብን ወደ መረጃዎቹ እናልፋለን። በቅድሚያም የካፒቴን ማስረሻ ሰጤ ወንድም በዘመነ ትዕዛዝ ተረሸነ። ዘመነ ካሴ እጅ የሚሰጡ አመራሮች እና ታጣቂዎችን መበራከት ተከትሎ እጅ በሚሰጡ እንዲረሸኑም ትዕዛዝ አስተላልፏል። በዚህም መሰረት ከ30 በላይ ታጣቂዎች የተረሸኑ ሲሆን የካፒቴን ማስረሻ ወንድም ከተረሸኑት ውስጥም አንዱ መሆኑም ተረጋግጧል። ዘመነ ከጎጃም አልፎ በሸዋ ታጣቂዎች ላይ ግድያ እንዲፈጽም ትዕዛዝ ያስተላለፈ ሲሆን በሸዋ ማስረሻ ሰጤ ወንድም አብርሃም ሰጤ በደብረ ብርሃን ወረዳ ሳሲት ኪዳነ ምህረት አካባቢ ዘመነ ካሴ በመደበው ገዳይ ስኳድ ተረሽኗል። ዘመነ የህወሓትና የሻዕቢያ ተላላኪ በመሆኑ ሰላም ፈላጊዎች ላይ የሞት አዋጅም አውጇል። ዘመነ ለስልጣንና ለግል ጥቅሙ ሲል የአማራ ህዝብ ላይ የሰላም የአየር እንዳይተነፍስ ታጣቂዎችን ማሰቃየትም ተያይዞታል። ከወዲሁ እጅ ይሰጣሉ በሚል ብቻ ታጣቂዎች ላይ ጥቃት ማድረሱንም ተያይዞታል። ታጣቂዎቹም እርስ በርስ ያላቸውን ቅን እርስ በርስ በመሰጣጠት እየተገዳደሉ እንደሚገኙ የሚከተሉት መረጃዎችም እያመላከቱ ይገኛሉ። የጃውሳው መጨረሻም እርስ በርስ መጠፋፋት እየሆነም እየተስተዋለ ነው። ወደ ሌላኛው መረጃ ስናል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለጽንፈኛው ፋኖ ትጥቅ ለመደገፍ የሄደበትን ርቀት በጀግኖቹ ጀብድም ከሽፏል። በኢትዮጵያ ጉዳይ ላይ እንቅልፍ ያጣው አምባገነኑ የኤርትራ መንግስት ባገኘው አጋጣሚ ሁሉ ኢትዮጵያን ለማተራመስ እየተፍጨረጨረም ይገኛል። ይህን የሻዕቢያ ሴራ ኢትዮጵያ መከላከያ ሰራዊትና የፌዴራል ፖሊስ መረቡን እየበጣጠሰም ሴራውንም አክሽፏል። ከሰሞኑ እንደ ልማዱ የሻዕቢያውን መንግስት መነሻውን ከኤርትራ የሆነ መሳሪያ በመቀሌ በኩል አድርጎ ከሸዋሮቢት ለጽንፈኛው ፋኖ ሊደርስ የነበረው የጦር መሳሪያ በወልዲያ ኬላ ላይ በቁጥጥር ስር ሊውልም ችሏል። ሻዕቢያ በእጅ አዙር ታጣቂዎችን በመደገፍ ኢትዮጵያን ለማፍረስ የማይፈነቅለው ድንጋይ ለመኖሩንም እያሳየ ይገኛል። እንደ እሱ ፍላጎት ቢሆን ኖሮ ኢትዮጵያ በጠፋችም ነበር። ነገር ግን ሁሉም ምኞቱ ህልም ሆኖም እንዲቀርም አድርጓል። ምስጋና ለመከላከያ ሰራዊታችንና ለፖሊስ ወደ ሌላኛው መረጃ ስናልፍ ኮሎኔል ፋንታሁን ሞሀባ ያጋለጠው መረጃም የምንከታተል ይሆናል። ኮሎኔል ፋንታሁን ሞሀባ ያጋለጠው እውነት የፋኖ ውስጥ ዝቅጠት ለዓለም ያሳየ ትልቅም የክህደት መጋረጃ ነው። አብረን ተሰልፈን ደም ተፋሰን ሳለ ሙስሊም ስለሆንክ ብቻ ትገረፋለ፣ ማንነት ሲረክስ ዝም ብሎ ማየት የህሊና ሞት ነው የሚለው ኮሎኔሉ ምስክርነትም ቡድኑ ምን ያህል በዘረኝና በጥላቻነት በአግላይነት የሰከረ መሆኑንም አረጋግጧል። ኮሎኔል ፋንታሁን ሞሀባም እንዲህ ሲል ይናገራል። ይህ ስብስብ የሀገር አንድነትና የህዝብ አብሮነትን የሚሸረሽር ሃይማኖትን መነሻ አድርጎ ወንድሙን የሚያርድና የሰውነት ክብርን የገፈፈ አደገኛና አጥፊ ቡድን መሆኑን አሁን በገሃድም ወጥቷል ይላል። ይህ በሌላኛው የሰው ልጅ በእምነት ምክንያቱን የሚገለልና የሚሰቃይበት መድረክ የሚነፋው የጦርነት ጥሩምባም ነጻነት ሳይሆን የባርነት የጥፋት መዝሙር ነው ይላል። ይህ በዘመነ ካሴና መሰሎቹ የሚመራው ፋኖ በዓላማ ይልቅ በዲያስፖራ ዶላር ማደንዘዣነት የሚነዳና ለባዕድ ኃይሎች ወይም ለሻዕቢያ ፍላጎት ተላላኪ የሆነ ጸረ ህዝብ ጸረ ስብስብ ነውም። የገዛ ጓደኞቻቸውን አፋሃድ በሚል የፈጠራ ስም በአሰቃቂ ሁኔታ የሚገድሉበትና በጥርጣሬ የሚታመሱበት ይህ አውሬያዊ ተግባር ቡድኑ ለሀገር የሚተርፍ ምንም አይነት የሞራል ልዕልና የሌለው ማሳያ ነው ይላል። ፋኖ ማለት ዛሬ ላይ የጭካኔ የክደትና የጥላቻ ተምሳሌትም ሆኗል። ኮሎኔል ፋንታሁን ሞሀባ ይህን የጨለማ ጉዞ በጥሶ መውጣቱን ያሳየውን ቆራጥነትና ለሁሉም መልካም ተግባር መሆኑን ማሳይቷል። ይህ ጉዞ የሀገር ሳይሆን የጥፋት ነው፣ መጨረሻውም ውድቀትና የታሪክ ተጠያቂነትም ነው ሲልም በአጽንኦት ከፋኖ አይነት አስተሳሰብ እንዲወጡ ጥሪንም አቅርቧል። ወደ ሌላኛው መረጃ ስናልፍ የኢራን ላይ የተከሰተው የህዝቡ አመጽና መንግስትም እየወሰደ ያለው እርምጃ የምንመለከት ይሆናል። በኢራን የተቃውሞ መቀስቀሱን ተከትሎ የኢራን መንግስት በወሰደው እርምጃ እስካሁን ከ2500 በላይ ዜጎች እንደተገደሉ ታውቋል። የአሜሪካ መንግስት በጉዳዩ ላይ ጣልቃ በመግባት የኢራን ጣልቃ ለመሰንዘርም ማቀዷም የተዘገበ ሲሆን አሜሪካ በኢራን ዙሪያ የሚገኙ የጦር ቤዞቿንም እያጠናከረችና የአየርና የምድር ጦሯንም እያጓጓዘች ትገኛለች። አሜሪካና እንግሊዝ በኢራን ጥቃት ሊደርስባቸው ይችላል በሚል
በመካከለኛው ምስራቅ የሚገኙ የጦር ቤዞቻቸውን መሳሪያ በማጓጓዝ ባዶ ማድረግ ላይ ይገኛሉ። አሜሪካ ኢራንን የምትመታ ከሆነ ኢራን እስራኤልና በዙሪያው የሚገኙ የአሜሪካ ጦር ቤዞችንም እመታለሁ ስትልም አስጠንቅቃለች። ይህንም ተከትለው የኢራን መንግስት የኢራን የአየር ክልል ከማንኛውም በረራ ነጻ እንዲሆን ትዕዛዝም ተላልፏል። ውድ የቻናላችን ቤተሰቦች ያሰናቸው መረጃዎች እነዚህን ይመስላሉ። በያላችሁበት በሌላ መረጃ እስክንገናኝ በሰላም ቆዩልኝ። ለቤቱ አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቡርቃ ቲዩብ ነው።